ትልልቅ ሰዎችን ስትቀርቡ ያቀራረባችሁ ይዘት እንዴት ነው? እኔ ትልልቅ ሰው ስቀርብ ራሴን ነው የምቀርበው። በእርግጥ እኔም ልጅ ነኝ እያልኩ አይደለም፣ ግን ከኔ በእድሜ ከፍ ያሉ ሰዎችን ስቀርብ ራሴን ነው የምሆነው። በቃ እንደ ልጅ ነው አክት ማድረገው። በጣም ነፃ መሆንባቸው እና ምናልባት ነፃ መሆኔን ወይ ኦቨራክት እየመሰላቸው ሊሆን ይችላል፣ አላውቅም። ንግግሬን እያንዳንዷን ነገር በጣም ሰንጥቀው ከገጠመኝ ነገር ነው የምነግራችሁና በጣም ብዙ ህይወቴን በጣም ሲወሳሰብ አየሁት። በጣም ቃላት ሲጎዳኝ አየሁና ምንድነው ወጣት ይረዳችኋል። በእድሜያችሁ አቻ ያለ ሰው ይረዳችኋል። ያላችሁበትን የምታስቡበትን መንገድ ምን እንደደረሰባችሁ ወይስ ይረዳችኋል። ትልልቅ ሰው ግን አይረዳችሁም። በጭራሽ እንዲረዳችሁ እንዳትጠብቁ። ስለዚህ ትልልቅ ሰዎችን ስትቀሩ ተጠንቀቁ ነው። ምንም ተጠንቀቁ። ቤታቸው ብዙ ቀበጥ ልጆች ሊኖራቸው ይችላሉ፣ ግን እናንተ ተሳስታችሁ ነገር ብትናገሩ እሱን ትርትር ነው የሚያደርጉባችሁ እና በጣም ያሳቅፏችኋል። ሞራላችሁን ይገላሉ። እንዳትራመዱ ሊያደርጓችሁ ይችላሉ። ግን ወይስ ትልልቅ ሰዎች በዚህ አጋጣሚ ልብ ግዙ፣ አደባርኩ፣ ትልቁን ሰዎችን ተረዱ፣ አትጨንግፉ። ምክንያቱም የዘራችሁት በልጆቻችሁ ይበቅልባችኋል። ፕሊዝ በልጅ ሲበቅል ከባድ ጥሎ ማለፍ አታርጉት ህይወት